ወደ ቤት አትምጡ። ሰላም ሞጣ ዘረኛ ነው። ምን ማለት ነው? ሞጣ ዘረኛ ነው። ምስጋና አለኝ። ሞጣ ሰላም ነው። በመጀመሪያ የት ሀገር ሰው ነው? የት ሀገር ሰው ነው? አይ በሁለት ብሔር ነኝ። ሞጣ እንዳታስወጣኝ። ለምስጋና ነው። ምንና ምን ብሔር ነው? በእናት ትግሬ ነኝ፣ በአባት ኦሮሞ እና የትግሬ ዘር ስላለብን ነው ሞጣ ዘረኛ ነው ብለህ ጻፍክ። ስም ያወጣ እንዳታስወጣኝ ማርያምን። ምስጋና ለምን አስወጣህ? ለምን ትበቀበቃለህ? እየጠየኩህ እኮ ነው። ምን ማለት ሞጣ ዘረኛ ነው ማለት? አይ በአንተ ስም ጌታን ብዙ ነገር አድርጌያለሁ። ቪዲዮ ቆርጬ ምናምን ነገር እኔ ብቻ ሳይሆን ብዙዎቹ ማለት አሁን ቲክቶክ ስትገባ እና ዩቲዩብ ስትገባ በእኛ እንደ ማለት በጣም እንትን ሞጣ ጌታን ነው ማለት በጣም ተቀይረን እና ታውቄብሃለሁ ነው። ምስጋናው ምንድን ነው? አይ ማለት አንተ ዘረኛ ነው ብለህ ስላስተዋወቅክ ነው ፔጅን እየዞርክ። አሁን ዩቲዩብ ብትገባ የኛ ልጆች ናቸው አብዛኛው ማለት ነው። እግዚአብሔርን ወደ 3 ሚሊዮን አሁን ቲክቶክ ላይ 700,000 500,000 400 የደረሱት አሉ ማለት ያንተ አሁን ወደ 600 አልገባም። አንተ ግን እኛ እየቆረጠን ለምንድን ነው እንደዚህ የምታደርጉ? ይኸውልህ አሁን ይሄ 4 ወር አልሞላም። እግዚአብሔርን ሞጣ አሁን ይሄን ሸጥቼ ሌላውን ከፍታለሁ። ትሸጣለህ? አዎ ጌታን 5 ዙር እንደሆነ ሸጥቻለሁ። እናቴ ትሙት እና ገቢ ሁኛቸዋለሁ ማለት ነው እየሸጣችሁ። በጣም እንዴት ያን ነገር ለማውራት ጌታን ጊዜ አላገኘው። በላውን አንበሳ ውርድ። አይ ብር አስገባለሁ። ብር አልፈልግም። የት ነው የምትኖረው? ኢትዮጵያ ነኝ ያለሁት። ኖ ብር አልፈልግም። አሁን ይኸውልህ ግራ ቂጥን ቆርጬ ሚጥሚጣ ከማበላ በፊት ታስገባለህ። አሁን አንበሳ አታስገባ። ደሙ ሞጣ አስገባለሁ። ጌታን አስገባለሁ። ምን መሰለህ አሁን አንበሳ ትለቃለህ ወይስ ግራ መቀመጫን ቆርጬ በሚጥሚጣ ላብላ ነው የምልህ? ሞጣ ዘረኛ ነው የመጣው። ጭራሽ ደግሞ በኔ እየከፈት 300 400 ሺህ ሲደርስ ትሸጣለህ። ይሄ አሁን ኮንዶሚኒየም በገዝታ 50,000 ተሰጥቷል። ወደ 70 ከገባው ወደ 100,000 ይደርሳል። የኢትዮጵያ 100,000 ማለት ነው። እግዚአብሔርን አሁን ሌላ ከፍታለሁ። እና ሚሊዮነሩ ናቸው አላ ኮንዶሚኒየሙ እናንተ ነው ያዛችሁት። ያኛው 700 ምናምን 800 ምናምን በቃ ማቆም አለብን። ንግግር ማቆም አለብን። ጭራሽ ደግሞ 100,000 400,000 እያደረግህ ትሸጣለህ። ዩቲዩብ ተጨናንቋል። ፌስቡክ ተጨናንቋል።